ይኸውልሽ አንድ ነገር ልንገራችሁ። የሆነ የተላከለት ነገር አለ ለብሩኬ። ኦኬ ያለውን እኮ ነው የምነግርሽ። ለአንቺ ብዬ ነው ያስቀረውሽ። በኋላ ላይ አስረዳሻለሁ። እዛ ቦታ ላይ አንቺ መሄድ የለብሽም አይጠቅምሽም አለ እኮ። ዞሮ ዞሮኛ ጥቃቅን ነገር አናይባቸውም። ስለ ቁልፍ፣ ስለ ልብስ፣ ስለምን ሳይሆን ያው ስላመጡት ስላሳዩን መልካም ነገር ወደ መልካም መመለሳቸው ያው ነገም ወደ ተሻለ ነገር እንደሚሄዱ። አላዛርም እኮ አለቀ መሰለኝ። አላለቀም። እናትየው የለችማ። እናትየው የለችም እኮ። እናትየው ስትመጣ ያንኑ ክፉ ነገሯን ይዛ ትመጣለች። ዛሬ ለብቻቸው የእነንትናን ይተንተናልሽ። ዛሬ የእነ አላዛር ሄጅ በልጅ ታይዬ ራሳቸው ደህና ነገር ስላሳዩ ነው ሃናን ትዝ ያላት፣ ሌላ ነገር አይደለም። ደህና ነገር እኮ ስታይ እኮ ደስ ይልሻል። ይሄ ጸብ፣ መጥፎን ቃል ምልልስ የሚባል ነገር ግን በጣም የሰውን ስነ ልቦና ይነካል። እነሱ ለተነጋገሩት እኛ ላየነው ትንሽ ይሸመቀቃልና መጣላት ያለ ነው። ያው ስትጣይ ደግሞ የኔ ቆንጆ የለውም። በእርግጥ ግን ነገ የማይቆጭ ነገር ካፍ ቢወጣ ጥሩ ነው። መጣላትም ቢኖር እየተስተዋለ ቢሆን ጥሩ ነው። እና ያ ደግሞ በንዴት ሰዓት የምታወጪው ነገር ሁሌም ቢሆን የማይረሳ ነው የሚሆነውና ምናልባት ግን በቃል ተግባብተው የፈለገኝ ልልሽ እችላለሁ የፈለገሽም በይኝ ስራው እንዲደምቅ ግን ሁላችንም ተጣልተንም ተደባድበንም እንሰራለን ከሆነ ያው ሲጀምሩት ልክ እንደ ስክሪፕት ማለት ነው። እንደዛ ከሆነ አጥንተውም ጀምሩት። ያው እንግዲህ እኛ ከዚህ ነግሩን ሲጀምሩ እኮ ድራማ ነው፣ ተከታታይ ድራማ ነው ብለው ቢጀምሩ እኮ እኛ ቢዋቀጡ ራሱ አያገባንም። አሁን እኮ ፍቅር ነው። አጠቃላይ ዛሬ የሃይሚዬ ቁምጣ አለባበስ እንባይን ጠብ ነው ያለው። እኔ ሽንቴን ነው የለቀኩት። እግዚአብሔር ቀደም በድንጋጤ ሄዳለ ያለሽ ቀን ያለቀስኩት ዛሬ አካክሳልኛለች። በሳቅ አልቅሻለሁ ማለት ነው። ዛሬ እየሳቅኩ ነው እንባይ ወረደውና በተለይ ቀበቶ ሊያስረላት ሲል ውልቅ ቀሊል ሲል እንዴት እንደደነገጠች እንደው ታይ ትለብሳለች። ምን አስደነገጣት ብዬ በቃ አዛገችኝ። በጣም በቃ እዛ ጋ አነፈሩኝ። በቃ ደስ አለኝና ብቻ እንደዚህ ቀጥሉ። ጥሩ ነው። የእውነትም ከሆነ የተወሰደው እርምጃ መልካም ነው። በሌላም አይነት መልኩ ከሆነ ማጣፊያው ሀሪፍ እየሆነ ስለሆነ ደስ ይላል። አንድ ሰው የሚወደውን ሰው ላለመልቀቅ የሚያደርገው ጥረት ነው የሚያሳየውና ምንም ነገር ይፈጠር ግን ደግሞ አዲስ ነገር ከመፈለግ ነባሩን መያዝና የተጣመመውን አስተካክሎ በዛ መራመድ እንደሚሻል እያሳዩን ነው ያለውና ጥሩ ነው። እንግዲህ ሁሉ ነገር ተፈቶላት እሷም ከጭንቅላቷ ይሄ የተባለችው ነገር ሁሉ ምን ተብሎ ሰላም ሆነው እኩል አብረው እንደ ድሮ እስከሚስቁ ድረስ እኔ 100% እርግጠኛ አይደለሁም። ያው በጥርጣሬ ነው ማየው። እንግዲህ ይሄን ይመስላል እንግዲህ እኔ እይታ ብቻ ዛሬም ትናንትናም በጣም ነው ፎ ያልኩትኝ። በቃ የእሷ ያልተዋጠላት ነገር የምታረጋቸው ነገሮች ምናምን አንዳንድ ቦታ ላይ የምታሳያቸው ነገሮች ውስጥሽ የሆነ ደስ የማይልሽ ነገር ካለ የፈለገ ወርቅ ቢያነጥፉልሽ ምንም አይመስልሽም። ያንን አይቻለሁ እሷ ላይ። ከዛ ውጭ ግን ያው በብሩኬ ድርጊት የብሩኬ ውሳኔ እንዲህ ነው። በቃ ሰው ሁሌም ቢሆን በገሃዱ ዓለምም የሆነ ነገር ላይ በቃ ቆፍጠን ማለት ያስፈልጋል። ሪስክ መውሰድ የሚባል ነገር አለና አሁን እያደረገ ያለው ነገር ያንን ነው። ምንም ይበላሽ ምንም ይጥፋ እኔ ኃላፊነቱን ወስዳለሁ። ለጠፋው ነገርም ከዚህ በፊት ላጠፋሁት ነገርም አስተካክላለሁ። ሁሉ ነገር ይስተካከላል የሚል ነገር ነው። ደግሞ ሌላው ደግሞ ብትሄጂስ የማልመጣ መሰለሽ ወይ ሲል እስከዚህ ደረጃ ነበረ። ከሄደችም ሊከተላት ሁሉ እንደሚችል የተናገረበት ቦታ ራሱ ምን ያህል ያላቸው ትስስር በጣም የከበደ መሆኑን ግን ደግሞ የማያውቁ እዚህ ያሉ አንዳንድ ሰዎች ደግሞ የሚሉት
ጥሩ ያልሆነ ነገር በቃ እያዩት እየከሰሙ ይመጣሉ እና እነሱ ደግሞ በተሻለው መንገድ አብረው ይነግዳሉ የሚል ነገር ነው ያየሁት። ደስ ብሎኛል። በጠቅላላው በጣም ወድጄዋለሁ። እሺ ታይሽ እነግርሻለሁ ምናምን የሚለው ነገር ምን ይመስልሻል? እነግርሻለሁ ያው እንግዲህ እስካሁን የመጡበት መንገድ በተለይ ከዚች ከአዲሷ ጋራ ያለው ነገር ፍፄም የሄደበት ርቀት ያው እሱ እኔ የሚመስለኝ ፍቅረኛ የናት ብሎ እንዳመጣት ሁሉ ለፕራንክ አሁንም ፍፄም እየሰራው ያለውን ምናልባት ባለፈ የሚያመጣት በእንደዚህ አይነት መልኩ እንጂ እሷ ትክክለኛ ፍቅር ይዟት እንዳልሆነ ጓደኛም እንዳላት ትናገራለች። ያው በቃ ፍቅረኛው እንዳልሆነች ነገር ግን ደግሞ እሷን እንትን ለማለት እስከ መጨረሻው አፈቅረዋለሁ እያለች እንትን እንዳለች ያንን ግልጽ ሊያረግላት ይመስለኛል እኮ እነግርሻለሁ። እና ደግሞ ምንድነው እምነት ሰው ምንም ቢልሽ ያን ጉዳዩን ከነገራት በኋላ ሰው ምንም ቢልሽ እኔን ነው እንጂ ማመን ያለብሽ ሌላውን ሰው አይደለም የሚል ነው። እኔ ደግሞ እንደዚህ ብሎ ቢላት ደግሞ አልቀበልም። ለምን ሰው በሆነበትና ባይኑ ባየው እንጂ በድርጊት እያየችው ገና ለገና እመኝኝ እኔን አታምኚኝም ወይ የሚል ነገር እኔ አይሰራም። ከሰው ወሬ ተለቃቅሞ ቢሆን አይ ይሄ ትክክል አይደለም። ባይኗ ባየችው ነገር ግን የፈለገ ውሸትም ቢሆን እኔ አምናለሁ። በቃ እመኝኝ የሚል ነገር ምንም እንትን አይለኝም እና ከዛ አንፃር እንደዚህ አድርገው ሊሄዱበት የእሷም ያችኛውም በእንደዚህ አይነት መልኩ መጣ እንትኗን ካላስተካከለች ከባድ ነው። እንትኗ ይሄ ምንድነው ዩቲዩባ በቃ ንቅንቅ አይልም። በይቅርታ ካልዘጋች ቲክቶክን መግባት አትችልም። የጨረቃ ፋሚሊ በይቅርታ ካልዘጋችው ማስታወቂያ ራሱ መስራት አትችልም። ማስታወቂያ መስራት እኔ ብትመጣም ይቅርታ ብትልም እኔ ሰብስክራይብ አረጋትም። አሁን የኔ ሰላምዬ አሁን ይኸውልሽ እኛ መናገር አይጠበቅብንም። ማድረግ የምንችለውን የራሳችንን ብናረግም ሆዲ ፍጀው ነው እንጂ እኛማ እንዳንከራተተችን እንዳስለቀሰችንማ እኔ የፈለገ ከዚህ በኋላ ወርቅ ታነጥፍ በጥፊ እንደዛ መታት ወርቅ ታነጥፍ ለኔ አይጓጥልኝም። ግን ደግሞ ቢያንስ ለቀጣይ ህይወቷ ለቀጣይ ለምታረገው ለራሷ ግን ማህበራዊ ሚዲያ በጣም መጥፎ ነው። ነገሮችን በይቅርታ ካልዘጋሻቸው ተንጠልጥለው የሚሄዱ ከሆነ ትክክል አይመጣም። ለምን አሁን ያችኛዋ ራሱ እንደዛ እንትን ብላ ስለሄደች ርቀት አልሄደችም እንጂ እንደሰራችው እንደለቀቀችው ቢሆን ኖሮ ቢያንስ 25,000 30,000 መግባት ነበረባት። ያው ዱቅ ነው ያለው። ምክንያቱም መጥፎ እንትን ነው ይዛ የመጣችውና አንዳንድ ጊዜ ብያለሁ እሱ ሊያጸዳ ነው ብያለሁ ይመስለኛል። እንግዲህ የኔ ሐሳብ ነው። ሌሎች እኔም እንደዛው ነው ካለ ሚሉት ነገር ካለ ደግሞ እንሰማለንና ይሄንን ይመስላል እላቸዋለሁ። እህቶቼ አመሰግናለሁ። ፍሬ አንቺ እንዴት አልሽ? ፍሬ ያሰበችው እንደውም ሌላ ነው። ሰላሚና እየጻፈችልሽ ነው። ሃኒቾ የለችም። አንቺ እኔ ሀሳቤን ስለተቀበልሽኝ እኔ ተመቸ። እኔም እንደዛ ነው። ሊያጸዳ የፈለገው ነገር አለ። ፍጹምም ኦዲየንስ እንትን ብሎበታል፣ አዝኖበታል። 76,400 ገብቷል። ልጅቷም ምንም ላይ መስራት አልቻለችም። ባለፈው ራሱ ስመጣ በጣም እየተሳቀቀች ነበር። አይተሻት እንደሆነ ፍፄ ያመጣለታ በጣም ነበር እንትን ራሴ ምናምን ያለ አይተሻታል። በጣም ከበፊቱ በጣም እንትን ብላለች እና ያን ሊያጸዳ ምነግርሽ ነገር አለ፣ እውነታውን ነገር እነግርሻለሁ ብሏል። ትናንትና እውነታውን ነገር ምነግርሽ ነገር አለ፣ በዚህ ተናደሽ እንድትሄጂ አልፈልግም ያለው ነገር ይሄንን ሊያጸዳ ነው ብዬ ነው የማስበው። እኔ አላቅም እንግዲህ በቃ አንቺም የኔን ሀሳብ ነው እንግዲህ። ሃይሚም የወሰነችው ውሳኔ ትክክል ነው። እሱም ትናንትና ዛሬ ያደረገውም ትክክል ነው። ያው ግን እውነታው ካልተገለጠና በትክክል ካልተነገራት
ሃይሚም ከዚህም በኋላ ራሱ ያለው ነገር ጥሩ ስለማይሆን አናንዬ በደንብ አስገቢያት። ቢቻል በሚዲያ እኛ እንዳወቅነው በሚዲያ ባይቻል ደግሞ ውስጥም ራሳቸው ቢፈቱኛ ፈተው ራሱ ታርቀናል ብለው በቀጥታ ቢመጡልን ራሱ እኔ ደስ ይላል። ህዝብ ያወቀው ነው። መጀመሪያም የተጀመረው በሚዲያ ነው፣ የሚያልቀውም በሚዲያ ነው። መሀል የገባ አይመስልሽ? እንደ ሀሳብ አቤት ያወቁት አይመስልሽም? ሁለቱ መሀል አንድ ሰው ያለ ይመስለኛል፣ ያንን ለማጥራት የፈለገ። ምክንያቱም ይህን ሁሉ ሴራ እየሰራ ያለ አንድ ሰው ያለ ይመስለኛል። እንዳወራሩ እንዳወራሩ እንደዛ ነው። እንደ ብሩኬ አወራር ያንን የሚያመላክቱ ነገሮች አሉ። በእርግጥ እንግዲህ ምንም ይሁን ምንም የዚያችኛዋም ይሁን የፍፄም ይሁን ሌላ ሶስተኛ ወገንም ደግሞ በፍፄና በሷ በኩልም የመጣ ካለም በእነሱ በኩል የመጣም ካለ እሱንም ለማጽዳት ሊሆን ይችላል እንግዲህ ብዬ አስባለሁ። እንዳነጋገሩ ዞሮ ዞሮ እዚህ ደረጃ ያዳረሰን ይሄ አይነት ነገር ነው ብለው ሊያስቀምጡልን ያሰቡት ነገር አለ። እንግዲህ በሶስት ቤት የሚያምጡት በአራት ቤት የሚያምጡት በሳምንት የሚጨርሱት እኛ ቁጭ ብለን እናያለን። ብቻ አይበጣበጡብን፣ አይጣሉብን። ሄዳለው ምናምን የሚል ነገር እንደዚህ አይነት ቁምጣ እየለበሰች ሁሌ ራሱ ትምጣ ሁሌ ታስቀኝ። ይኸውልሽ አንድ ነገር ልንገራችሁ። የሆነ የተላከለት ነገር አለ ለብሩኬ። ኦኬ ተናግሯል። እሱም በእውነት ነው። አንቺ እኔ በሉ ቻው፣ በቃ ቻው፣ ሰላም አምሹ። ዞር ልበል ሂጅ። እናንተ ሙድ እያዘሽ ነው። ቆይ እስኪ ታስረዳን። ያለውን እኮ ነው የምነግርሽ። ለአንቺ ብዬ ነው ያስቀረውሽ። በኋላ ላይ አስረዳሻለሁ። እዛ ቦታ ላይ አንቺ መሄድ የለብሽም አይጠቅምሽም አለ እኮ። ምንድን ነው የምትይው? አላለ ያለሁት። ስለዚህ የሐሰትን መረጃ ይሁን እውነትን መረጃ ይሁን እኛን ለማሳመንም ይሁን እናግራችኋለሁ። ቆይ ብሎናል። አምኛል ቪዲዮ ማየው ግን ቁምጣው የለበሰኝ ጊዜ ማለት ነው። ግን አይ እኔ እኮ ፍፄ ጨጓራዬን ልጠኛል፣ በአንድ በኩል ደግሞ ያስቀኛል ስራው። ግራ ገባኝ። ያመጣለ ልብስ አምጣ ሲባል መኝታ ቤቷ ቁልፍ ነው ብሎ ቁንጣ ይዞላት መጣሽ። እኛ ለማሳቅ እኮ ነው። እና ታዲያ እንደው ብሩኬ እንደው ቱታ የለውም፣ እንደው ገመድ ያለው ቱታ ሞልቶታል ብሩኬ። አውቆ እኮ ነው ሲጀመር መኝታ ቤቷ ለምን ተቆለፈ? ለምን ተቆለፈ መኝታ ቤቷ? ነው ፍሬ የዛ ፓርት አምልጦ ነው ፍፄ እንደዛ ብለሽ ይሰድ ከእስር ቤት ያመለጠ አሁን ገና ነው እኮ መቅዲ ማርያምን እያናደደችኝ ነው አሁን። መቅዲ ሲጀመር ይሄ ሱሪ እኮ ለብሩኬ ራሱ እኮ አይሆንም። ታሽይ እንዴት ነሽ? አላህሚ እንዴት ነሽ? ማየ አለን እግዚአብሔር ይመስገን። ፏያላችሁ ነው የተለተነ ነው። ቁጭ ላይ ይኸውልሽ እናቴ፣ አንዴ ቁንጣ እናያለን፣ አንዴ ሽንት ቤቱን እናያለን። ፏያላችሁ ነው እናንተና ዛሬ እንደዛ ያለው ይሄንን የእነንትናን የማን ነበረ የፍጹምንና የዚችን ያብሳላትን ያለውን ነገር ሊነግራት ሊያስረዳት ይመስለኛል። ገብቶሻል? እኔ እንደዛ ነው ባሪክ። እሱ እንዳንቺ ነው፣ እኔም እንደሷው ነው። እኔም እንደ ፍቅር ነው እኮ እኔም እንደዛ ነው የምረዳው። አይ እኔም ማመለካከት አይ እሱ እንዳለው ሆኖ ለምን እንደሆነ ታውቂያለሽ? የተላከልኝ ነገር አለ ምናምን ያለው ነገር ላይ ነው። ዛሬም ስለደገመው መጨረሻ ሰዓትም ይሄን ነገር አውርቷል። በቃ አስተታችሁ ጥሩ ነው። ሁላችሁም በውስጥ ያዙ፣ ቦርሳ ውስጥ። እሺ ይሄው ያስኩት፣ በቃ ዋጥኩት። እኮ ይነግራታል፣ እነግርሻለሁ ብሏታል፣ እነግርሻለሁ ብሎታል። ሁሉ እናንተ ግን ማርያም በጣም ነው የሚያስቀው። አሁን እኮ የዛሬ ቪዲዮ ሀናንዬ ከትላንትና የተሰራ ነው። አሁን ዛሬ እኮ የዛሬውን ደግሞ ነገ ነው እንዳልስ እናየው አይደል? ማታ እቤት ትሄዳለች። እቤት ትሄዳለች። በቃ ፏፏ ብሏል ቤቱ። ነገ ደግሞ ፏ ብሎ ይመጡልናል። ከቤት ከክላስ ከቤት ዛሬ ነው ፏ ያሉት። ዛሬ ፏ ብሎ ተቀርጿል። አላየሽም? ቀን ሙዚቃ ለቋል። ታያለሽ? በነጭ ልብስ ምትሽን ነው። ዛሬ ፏ ብሎ ተቀርጿል። ለነገ ይመጣል ይሄ ቪዲዮን። እሷም ኮመንት ሰጥታለች። ከክላስ ቤት ትገባለች። እሺ
አንቺ አትሰጭኝ አትወጫታለሽ። እቺ ልጅ በሽተኛ ምን አለ አፋ ብታስይዣት መቅዲማ አቃጥላኛለች። ዛሬ አንቺ ቆይ ምንድነው ጠጥተሽ ነው? ሰላም መጣችልሽ ለአንቺማ። ኡፍ ሰላምዬ እንደምናቤትን ቆልሽ ለበሰችው ጫማ ነው እንጂ ከሱሪው ጋር ብቻ ምንም ይሁን ልጅ ስለሆነች ሁሉ ነገር እንትን ይላታል። ያላቅም ብቻ እኔ ምንም አይነት ነገር ብታረግ እንደኔ የምደሰት ሰው በሷ ያለ ራሱ አይመስልኝም። አላቅም እንግዲህ ለምን እንደሆነ። ዞሮ ዞሮ ብሩኬም ጥሩ ላይ ነው አሁን። እንግዲህ እስቲ መጨረሻውን ብቻ እኮ አውቀዋለሁ አለ እኮ አውቀዋለሁ፣ እንደዚህ ነገር እንደማያምርብኝ አውቃለሁ፣ ያኛው ጸባዬ እንደማያምርብኝ አውቃለሁ ብሏል። ትናንትናም እኮ ራሱም እኮ ያስተውለዋል ሲያዩ ቪዲዮውን ራሱ እኔ እንጃ ምን እንደሚሰማው። እኔ እነሱም ቢያደርገኝ አልኩሽ እኮ መቼም ተቀርጾ ኤዲት ተደርጎ ታይቶ ነው አይደል የሚለቀቀው። በተለይ ሃይሚን ገፍትሮ ያስወጣት ቪዲዮ አሁን ራሱ ፕራይቬት ቢያደርጉት ደስ ይለኛል። እኔ እኮ አላየሁትም እስካሁን ሲመጣ ራሱ እኮ ያሳልፋለሁ። እሱን በጣም ስለሚያመኝ ከሁሉ ቪዲዮ ከሁሉም እስከዛሬ ከሰሩት ከጭቅጭቅ ተለያይተናል አንቺ ማየት አልፈልግም ምናምን የሚሉ ብዙ ናቸው አይደል የሰሩት። እኔ በጣም የጠላሁት ያስጠላኝ ቪዲዮ የእውነት በጣም ያስጠላኝ ቪዲዮ ሃይሚን እንደዛ ገፍትሮ መነጫጭቆ ልለምንሽ አለኝ ብዙ የሚወደኝ እንደዚህ ያለ ያ ሁሉ ያ ስነ ልቦና ይነካል። እና እሱን እኔ አሁን ራሱ ፕራይቬት ቢያደርጉት ወይ ቢያጠፉት ደስታውን አልችለውም። በሱ የሚያገኙት ገንዘብ ቢቀር ራሱ የእውነት ያማል። እኔ አላቅም፣ የኔ አስተያየት ነው የኔ ሀሳብ ነው። አላቅም እንግዲህ እኔ አላየሁትም። አይቺ የማርያምን ቲክቶክ ላይ ራሱ ተቆጥቶ ሲመጣ አላየሁትም። በጣም እንዴት አድርጎ እንደገፈተራት ከዛ በሩን ከፍቶ ደግሞ በቃ እንደገና ያችን እዩን እንኳን እኮ ቀስ ብሎ ነው እንደዚህ እንዲች አድርጎ እሳ በተለይ እንደዚህ ራሱ ያማል። ብቻ እኔ አሁን እሱን ወደኋላ መሄዱ ጥሩ አይደለም፣ ግን እኔ ፕራይቬት ቢያደርጉት እሱን እንደው ደስ ይለኛል። በእርግጥ ሰው ቆራርጦ ቲክቶክ ላይ እንትን ብሎታል፣ ለጥፎታል። አናንዬ ሰላምን አስገቢያት እስቲ። ወጥተዋል፣ ሶስት ቦታ ከፍተታል። ሰላሚና አሁን ሰላሚና ቁጥር ላኪ እስቲ። መጣች እና ብቻ ደስ ይላል። ቤቱ ሴት ይመስልሻል? ቤቱ ያሉበት እኔ አላቅም። ቤት ነው ይባላል፣ ግን ቤት አይደለም። የነሱ ቤት አይደለም እንዴ እነሱ አንደኛ የእንትና መኝታ ቤት ነው እንዳትይ አይተነዋል። እንደዚህ አይደለም። የሚፍታ እኮ መደርደሪያ አለው እኮ አራለው መደርደሪያ ያለው ምናምን አቀማመጡም እንደዚህ አይደለም። ቴራዝ ሊወጡ ሲል ያለው ነው። በር የለውም። አንድ ኮክ ላይ ኮክ ክፍት አንድ ክፍት ቤት እኮ አለ። በር የለውም።